ፓይለት ፈተና አለ እሱ ፈተና ትንሽ ሰፋ ያለ ነው 45 ደቂቃ የሚፈጅ ነው ፈተናው ይሄን ይመስላል ቪኦአር ሴት ማድረግ አለ በጣም የሚገርመው ቶለራንሱ ለምሳሌ አልቲቲዩድ ላይ ያላቸው ቶለራንስ 1000 ወደ ላይ 1000 ወደ ታች ነው የሚታገሱት ሄዲንግ ስፒድም እንደዚሁ 10 ስፒድ ከፍ ዝቅ ነው የሚታገሱት ይሄ ትንሽ ከበድ ያደርገዋል ኢንስትሩመንት ፓይለት ፈተና የሚባለው ሶስተኛው ደረጃ ነው 45 ደቂቃ ይፈጃል በሲሙሌተር ነው ግን ፈተናውን ፕሪንት አድርጌ ሳየው ትንሽ በተለይ ያሳሰበኝ ያው ቶለራንስ ሊሚት የሚለው 1000 ለምሳሌ አልቲቲዩድ 1000 ወጣ ተብለ 1100 ካረክ ወይም 900 ካረክ ችግር የለም 1200 ካረክ እንደ ስህተት ይቆጠራል ቶለራንሳቸው በጣም እንትን ነው ግን እየሞከረን ማየቱ ይሻላል የተወሰነ አንድ ሁለት ቻርቶች አሉ ቻርቶቹ ደግሞ የመጀመሪያው ቻርት አሁን ምን ጀምሮ በዚህኛው ነው የምንሰራው ፕሌኑ ልክ አየር ላይ እየበረረ ነው የሚጀምረው ማለት ነው ሌላው ሴግመንቶች አሉት ፈተናው ለምሳሌ ሁለተኛው የመጀመሪያው በዚህ ቻርት መሰረት ነው እስከ አሳያችኋለሁ እስከ ጎ አራውንድ ድረስ ይሄዳል ማለት ነው ሴግመንት 2 ደግሞ ይጀምራል ሴግመንት 3 አለ ሴግመንት 4 አለው እያንዳንዱ ኢንስትራክሽን አለው በጎኑ ላይ ማለት ነው እሺ ይሄንን ካለፋችሁ ነው ሰርቲፊኬት የምታገኙት ይሄ የመጀመሪያው ሴግመንት ነው ፕሌኑ እዚህ ጋር ወደ በ066 እየሄደ ነው የሚጀምረው ስንት ሺህ ፊት ላይ ነው 4000 ስንት ከዛ በ338 አጥፋችሁ ይሄንን በፕራክቲስም ሰርተነዋል ሚሌት ላይ ሲደርሱ እስከ ሚሌት ፋክት የሚባል ላይ ጀምራችሁ እየወረዳችሁ ትሄዳላችሁ ሚሌትን ከ3000 በላይ ነው ማለፍ ያለባችሁ ኤንዲቢ 1600 ድረስ ከዛ እንደዚሁ እየወረዳችሁ ቪኦአር ጋር ሲደርሱ ሚስድ አፕሮች ማድረግ ማለት ነው ይሄን የመጀመሪያው ፓርት ማለት ነው ይሄን መስራት ነው እስቲ አስተማቀጥሎ ደግሞ እዚህ ከደረሳችሁ በኋላ ደግሞ እንደገና ወደ ሲያትል አይኤልኤስ ራንዌይ 13 ለማረፍ አፕሮች ቻርቱን መስራት ነው እዚህ ጋር እንዳልኳችሁ ከሲያትል ቅድም ሲያትል ቪኦአር ተነስታችሁ በ2200 326 ዲግሪ ይዛችሁ ወደ ሚድል ማርከር ሄዳችሁ ከዛ የፕሮሲጀር ተርን ሰርቶ እንደዚህ ማረፍ ነው እንግዲህ ቻርት ሪዲንግም ተምረናል አይደል ምንም ያቅታችሁ ነገር የለም ያው ኮንሴፕቱ ነው ዋናው አሁን እዚህ ጋር ግን ምን ያህል ስትሪክት እንደሆነች ብታያት አስተማሪዋን እስቲ ክላስ ጀምረውና እዩት አንዱ ለስተት ካየች ቻው ነው ይሄ ሁሉ እንግዲህ በሲዲ ላይ ነው የሚገርመው ደግሞ ሁሉም በላይ ይሄ ሁሉ በአንድ ማይክሮሶፍት ፍላይት ሲሙሌተር በሚባል ሲዲ ነው አንዳንድ ሰዎች የት ነው ዳውንሎድ የምናደርገው ምን ያላችሁ ይነበራል ዳውንሎድ የሚደረግ ሳይሆን እኮ ከሲዲ ሾፕ የሚገዛ ነው ግን እስቲ ጻፉልኝ ኮፒው ምናልባት ከኔ ከተገኘ በውስጥ ጻፉልኝ ለማንኛውም እቺ እንደዚህ እናርጋትና ዝም ብለን እንጀምረው ለሙከራ ያክል ነው ትምህርታችን ሌቭል 4 እና ሌቭል 5 አይከብዱም እንደዚህ እንትን ምንድነው ቶለራንስ ሊሚታቸው ሃይ ነው ለምን እንደሆነ አላውቅም ይሄ ግን እና ባለፈው ያያችሁት ሌቭል 2 ላይ ሲፕተርኑ ይከብዳል እስቲ ቆይ እንዴት ነው ነገሩ አሁን ፍላዝ ቼክ ራይት ነው እስቲ አሁን መጀመሪያ እየበረረ ያለ ናቭ ትእዛዝ ሰጠኛለች ከዛ ኦቢኤሱን ባለፈው ያየነው አዞራለሁ ማለት ነው ከዛ እስቲ
ፖዝ ማድረግ ይቻላል በፈተናው ላይ ፖዝ አድርጋችሁ ለምሳሌ ሬዲዮ ቁጥር ስታስገቡ ፖዝ ማድረግ ትችላላችሁ ችግር የለውም ግን በየሴግመንቱ ላይ ተጽፏል በወረቀትም እንደዚህ ያለ የድሮ ነው መስማም ከስንት ዓመት በኋላ እንደገና መካከርኩት ያው ጊዜ ይፈልጋል ይሄን ይመስላል ግን እንዲህ ፓይለት የሚሆናችሁ ከፈለጋችሁ ይሄም ዋናው ሪያሊቲ ላይ ምን ከዚህ የተለየ የሚሆን አይመስለኝም እቺት ሴግመንት እሺ መታለች ፉል አርጋለች እሺ አየር ላይ እንደምታዩት እንደዚህ ነው ደመና ነው ኢንስትሩመንት ፓይለት ስለሆነ በጨለማና በደመና ምን ሰራውን ስራ ነው እንፈተነው ማለት ነው Hello, I'm your examiner for today's instrument rating check ride. In this check ride, I won't ask you to do anything illegal or dangerous. I will expect you to fly in a professional manner. I'll expect you to tune your own radios, maintain all altitudes and other assignments I might give you. You will not be able to use the autopilot during this flight. Feel free to use the pause button if you need more time to set up the radios or get prepared for the flight. When you're ready, just resume the flight. Since this is a simulator, we're starting in the air at 5,000 feet. I want you to tune the NAV1 radio to the Seattle VOR 116.8. አሁን የመጀመሪያው ትዕዛዝ ሲያትል ቪኦአርን ምናገኝበትን ቁጥር 11 እዚህ ጋር አለ ካርታው ላይ አለ በላሳያችሁ እሱን አስገባን ያለችኝ ፖዝ አረኩት እሱን እስከማስገባ ፖዝ ማድረግ ይቻላል ለእናንተ ግልጽ እንዲሆንላችሁ እሷ ያዘችኝ ያው ወደ እዚህ አይደለ ያለ ነው አሁን እዚህ ላይ ነው የጀመረው ፈተናው ሲያትል ቪኦአር የሚባል አለ እዚህ ኤርፖርት አካባቢ 360 ዲግሪ ጨረር የሚሰጣችሁ ማለት ነው 116.8 ሲያትል ለየት ነው ሞላው ማለት ነው እዚህ ፕሌኑ ላይ ያላችሁ እዚህ ጋር በዚህ ጥግ ላይ አንደኛ ከላይ መጣና ናቭ ዋንን አበራዋለሁ ከዛ ሁለት እንትን አለው እዚህ ጋር ጥግ ላይ ሁለት ቁጥሮች አሉት ስታንድ ባይ የሚለውን ቁጥሩን 116.8 አረግና ማሉን ስነካው ይገባል ከዛ የሷን አበራዋለሁ እዩ እንግዲህ መጀመሪያ 11 ይሄኛው 116 ላድርገው ፕላስ 2 ፕላስ ያረኩ ነው ተጣጋ ስትሉት የጣት ምልክት ያሳያችኋል 7 አለሽ ሊቀንሰው በቃ 116.8 ማለት ይሄ ነው አሁን ይሄ ስጫ ነው ስታንድ ባዩ ወደ ዋና ይገባልኛል ይሄው አስገብቻለሁ አሁን ምንም አላለችም ቀጥላለች ያያችሁት በጽሁፍ direct to the Fax intersection, then cleared for the VOR approach, runway 34 right at Seattle-Tacoma International Airport. For the purposes of this check ride, we'll assume that the weather has been checked and that the weather is above minimums for this approach. I'll give you further clearances as we go, but I will not give you instructions. You are the pilot in command for this check ride. አሁን ደግሞ ይሄ ኦቢኤሱን ማዞር አለብኝ the autopilot now. ኦቢኤሱን ማዞር አለብኝ 338 ወደ ዛሬ ለምን በረው እቺኛ ያላችሁ ቀንስ አለፈ ይሄን በትክክል ካላዞርኩኝ አሁን ይዘጋብኛል አላውቀውም እስቲ በደንብ አይታይም ያዞርኩት ይመስለኛል አሁን ደግሞ እቺ መንቀሳቀስ ሲጀምር እቺ መሳሪያ መንቀሳቀስ ሲጀምር ድንገት በደንብ ካላዞርኩት ከተሳሳትኩ አሁን ትዘጋብኛለች ግን እቺ መሳሪያ ወደዚህ መታጠፍ ሲጀምር እኔም ፕሌኑን ወደ 338 ማዞር መጀመር አለብኝ ትክክል ነው ቱን ያረኩት ምንም አላለችም ግልጽ እንዲሆንላችሁ በአየር ላይ ብናየው ካርታውን ብናየው በአየር ላይ እንግዲህ ምንም ነገር የለም እዚህ ካርታው ላይ ነው እንጂና በዲኤምኢ በዲስታንስ ሜዠሪንግ ኢኩፕመንት ያያየን ነው እንጂ ምን ሄደው ይላችሁ አየሩ ላይ እንደዚህ ነው በቃ ወደዚህ ይሄድና ማለት ነው በዚህ ካርታ ላይ ቻርቱ ላይ በቃ ከዚህ ወደዚህ ነው ያው ፈተናውን ያዘጋጁት በ066 ወደ ፋክት የምትባል ቦታ ይሄድን ነው ፋክት መድረሳችን ምናቀው ዲኤምኢ ዲስታንስ ሜዠሪንግ ኢኩፕመንቱ 17 ሲል ነው ከዛ ጀምረን ነው እንግዲህ ምን ተጣጣፈው ግን እኔ ማጥፋው መሳሪያው መንቀሳቀስ ሲጀምር ያው ደርሻለሁ በሚል ግምት ነው እስቲ እዚህ ጋር ይሞከርኩት ስለሆነ እሺ መጀመሪያው ስቴፕ ሴግመንት ሰራል ማለት ነው አሁን እቺ መሳሪያ መንቀሳቀስ ጀምራ
ወደ ቀኝ ወደ ግራ እየተጠጋች ነው። ቪዋር ጋር ስትደርሱ ነው እንደዛ ያው ስለሞላኋት አቅጣጫውን ተነግረኛለች። ዞሮ ዞሮ እዛ አልደረስኩም። ዲስታንስ ሜጀሪንግ ደግሞ እዚህ ጋር 21.8 ነው የሚለው ግን ይሄ ወደ ሲያትል ቪዋር ካላዞርኩት እንዴት እየቀነሰ ይሄዳል? መዞር አለብኝ። አልቲቲዩድ መጠበቅ አለብኝ። ይሄ ስፒዱን መጠበቅ አለብኝ። ይሄ ሁሉ እንግዲህ ከባድ ያደርገዋል ማለት ነው እንትኑ ስራው። ያው ትንሽ ነዳጅ ሰጠዋለሁ። ከፍ ሲል ደግሞ አልቲሜትሩ ታይታላችሁ። ከፍ እያለ ሲሄድ ትንሽ ቀነስ ማድረግ ይፈልጋል። ሄዲንግ ዞር እያለች ነው። አያችሁ ወረድ እያለብኝ አንገቱን ቶሎ 100 ሳያልፍብኝ ሄዲንጓን ትንሽ አምንጣኛለች። ነዳጁንም ናቸው ነው እንግዲህ ችግሩ። እንዴት አድርገን አላውቶ ፓይለት ትንሽ ከባድ እኮ አሁን አልቲሜትሩ ከመቶ በላይ ከፍ አለብኝ። ይሄው እንደ ስህተት ነው ይታያል። ከተማውን ደስ እንድናየው ነው። ግን ይሄ ሪል ላይ አውቶ ፓይለት እንዴት ነው የማይፈቀደው? አሁን 100 አያችሁ ዲሰንድ ይላችሁ በቢጫ የተጻፈብኝ እንደ ስህተት ነው ማለት ነው። እዚህ ጋር ደግሞ እንትኑ ይጨምራል። ያው ማለት ነው የሚሰራው ምንድነው ስፒዱ ይጨምራል። አልቲሜትሩ እንዲቀንስ እንደገና ሲል አሁን ምንድነው ዲስታንስ ሜጀሪንግ ኢኩዊፕመንቱ እንደምታዩት ከታች 18 እያለ ነው። 17 ካለልኝ ጀምሮ ዲሰንድ ማድረግ እችላለሁ ማለት ነው። እስከ ስንት ሺህ እዚህ ጋር ተጽፎልኛል ማለት ነው። ፋክት ደረስኩ ብዬ ስለምገምት ከፋክት ጀምሮ እስከ ሚሌት ድረስ ሚሌት ደግሞ 11 ነች። ዲኤምዩ ሚሌት መድረሴን የማውቀው 11 እዚህ ጋር ተጽፏል በትንሹ 11 ሲል ነው ማለት ነው። ዲስታንስ ሜጀሪንግ ኢኩዊፕመንቱ እንግዲህ ሲያትል ቪዋር ስለተሞላ እየቀነሰ ይሄዳል ማለት ነው። እሺ እንሞክረው፣ እንቀጥል። እንሳሳት እንደግመዋለን ግን እንድታዩት ፈልጌ ነዳጅ ጨምር እቺ እየጠበቅኩ ነው 10 ለማውረድ ማለት ነው። ነዳጅ ሰጠሁት ምክንያቱም ስፒድ ወረደብኝ። ፈተና ነው። ቶለራንሱን ነግሬያቸዋለሁ 10 ዲግሪ ብቻ ነው ስፒድ ላይ። አሁን ደግሞ እንደምታዩት እንትኑ ከፍ እያለብኝ ነው። ከ5100 ከፍ ብሏል። እሱ መቀነስ አለብኝ። እሱ ሲቀንስ ነዳጅ ቀንስ አብረን ብዙ አይፈቀድም። ክላይም እያለች አያችሁ። አሁን ደግሞ ክላይም ስታረግ ደግሞ ስፒዱ ስለሚወርድ መደገፍ አለባችሁ። እሺ እዚህ አካባቢ ኦኬ። አሁን 17 ብሎኛል፣ መውረድ ይችላል። እስኪ ትንሽ ልታገስ። ትናንትና ለሙከራ ሳበር ሚሌት ላይ ከፍ ብለሃል ላይ ነበረና አሁን መውረድ ጀምሬያለሁ። አሁን ነዳጅ ሰጠውና 5000 ለልቄ እስከ 3000 እስከ 11 ዲኤምኢ መሄድ እችላለሁ ማለት ነው። ግን እችላለሁ ግን ስፒዱ ያው 100 ነው የምጠብቀው። እንትኑ ዲሰንድ ማድረግ እንዲጀምር አድርጌዋለሁ። ምንም አላለችም። አያችሁ ከላይ አልጻፈችብኝም።
5000 ጠብቅ አልተባልኩም ለምን ልክ ነው ማለት ነው መውረድ መጀመሪያ ማለት ነው መውረድ ያው እስከ ሚሌት ድረስ 3000 ድረስ መውረድ ይችላልው ከፍ ብዬ መሄድ ይችላልው ማውረድ ይችላልው ግን በወርድ ጥሩ ነው ነዳጅ እንዳይጨምር የደም ማረኩት ነዳጁ ቀነስ ታይታላችሁ አጥቂታቱ የጥንቃቄ መጠኑ እየወረድኩ 100 ስፒድ መጠበቅ አለበት አሁን ደግሞ ጨመር ሄዲንግን አስተካክሉ ምን ጽሁፍ አለ ያያችሁ ትንሽ 10 ዲግሪ 338 አሁን በነጭ በርቶልኛል ናይስ ነው አንዴ ኤክስፕሌን ለማድረግ ያክል ምንድነው ያደረግነው አሁን ከዚህ ተነስተናል ፋክት ደርሰናል እንደማለት ነው ምክንያቱም 17 ሲል ሚሌት ወደ ሚሌት ዞር ያለው 338 ዲግሪ እቺን ይዘን እየሄድን ነው ሚሌት መድረሴን ማቀው ዲኤምኢ የሚባል ዛች ጋር ዲስታንስ ሚለካለ 11 ሲደርስ ደግሞ ከሚሌት እዚህ ጋር ማለት ነው ሴክሽናል ከሚሌት ደግሞ እስከ ኤንዲቢው ድረስ እስከ 1600 መውረድ ጀምራለሁ ማለት ነው ኤንዲቢው ጋር መድረሴን ማቀው 4.3 ሲል ነው ሚሌቱ ከዛም ደግሞ እንደገና ፈርዘር መውረድ ይችላልው ከዛ ሚስድ አፕሮች ስራ ባላለው ጎ አራውንድ ሰራለሁ ማለት ነው ይሄ የመጀመሪያ ሴክሽን ነው ከዛ ጎ አራውንድ አድርገን እዚህ ሆልዲንግ ፖይንት ሄደን ሆልድ ማድረግ ነው እየተሽከረከሩ ይሄንም ሰርተናል የመጀመሪያው ሴክሽን እየሰራን እንገኛለን እስካሁን እንግዲህ ተመስገን አላቋረጠችኝም እንቀጥል አሁንም ስፒዱን መጠበቅ አለብኝ ከ3000 በታች እንዳይወርድ ደግሞ መጠበቅ አለብኝ 4000 የደረስን ነው ስፒዱ ማረፍ ነው ቀስ ያለው ዲሰንድ ማድረገው 100 ፊት ምናምን ለምን ዘባራቀብኛል ከፍ ብዬ በቆይ ይሻለኛል እቺን እየጠበቅኩ ነው ፈርዘር ለመውረድ ይሄን ዲስታንስ እዚህ ጋር እየቆጠረልኝ ነው እዚህ ጋር ዲኤምዩ ያው ምንም የሚታይ ነገር የለም ጨለማ ኢንስትሩመንት ፍላይት ነው ፈተናው ምሱ ነው እሽፈል ኦኬ አያችሁ ትንሽ እናንተ ጋር ሳውራ አልቲሜትሩ ሄዲንግ ይስቻለሁ ወደ ግራ መታጠፍ አለብኝ ምልክት መጣ 10 ዲግሪ ብቻ ነው ቶለራንሱና ከበደ ይላል ፈተናው እንደዚህ ስለዚህ በመሆኑ አስተካክልኩት አሁን ላይ የወረደ ነው ችግር የለም በቃ የወረደ ነው ቻ ራይት አለች ወደ ሌፍት ትንሽ ታጠፍ ያለው ያው ሄዲንጉ መልቀቅ አልችልም ትንሽ ነዳጅ ስጠት ሞቶ እንዳይወርድ ያው 11 እየደረስን ነው ወደዚህ ነው ወደዛ ዙራ 338 ነው እንጂ እንደዚህ ወደዚህ መመለስ የለብኝም ራይትን በሆነ እሱን ካልጠበቅ በኋላ ይጻፍልሃል እሺ 3500 ላይ ይዤው አሁን መውረድ ይችላልው 11 አለፍ ያለው አሁን ወደ 1600 አሁን እንትን ደርሰናል ማለት ነው 11 ዲኤምኢ ስላለፈ 10 ምናምን ስላለ እዚህ አካባቢ ደርሰናል ማለት ነው ሚሊትን አልፈናል ስለዚህ ከዚህ ደግሞ ከሚሊት ጀምሮ እስከ ኤንዲቢው 4.3 ድረስ ይታያችኋል እዚህ ጋር 4.3 ድረስ መሰለኝ 4.5 ወይም 3 1006 ድረስ ወርዳለሁ ማለት ነው አሁን ማውረድ ቀጥላለሁ በዛው ስፒዱን እየጠበቅኩ ጨመር ቀንስ አረጋለሁ ይሄን 100 ኖት እንዳላልፍ እየጠበቅኩኝ ነው ግን ዲሰንድ ያረኩ
ዲሰንት ሬቱ እዚህ ጋር ማየት ትችላላችሁ። ቨርቲካል ስፒድ ላይ ወደ 300-400 ፊት ፐር ሚኒት እየወረደ ያለው እዚህ ጋር እንደምታዩት አንቲ ክሎክዋይዝ የዞረ ነው። አልቲሜትር ነው ይሄ። እቺ ደግሞ ቪኦአርን የተከተልኩት ያለ ይሄንን 330 ያስተካክለው እሱም 338 ነው መሆን ያለበት ትንሽ ወደ ቀኝ ስፒዱ ከመቶ እንዳያልፍብኝ ኮንትሮል እያደረኩት ነው። ግን ዲሰንት እያደረግን ነው። ቀነስ ጨመር እያደረኩት ነው ነዳጁን ስፒድ ለመቆጣጠር። እሺ 7 ደርሰን 7 አካባቢ ነን። 7 ናutical ማይል ከመቶ እንዳያልፍብኝ ነዳጅ ትንሽ ቀነስ ትንሽ እያደረኩ ነው። ይሰማችኋል አይደል ልዩነቱ? ኧረ እንትኗ ግን ዞረች። ኧረ ያዛ ጠብቃት ሰውዬ አስተማሪዋ እኮ አለች። 2500 ወርደናል። እስከ 1600 መውረድ እንችላለን። እዚህ ጋር የማየው ይሄን ወጪ ያረኩ ነው። እዚህ ጋር እንትኑን ናutical ማይል የሚያሳየኝ ምክንያቱም መድረሴን ማቀው በሱ ነው። ሌላ ምንም ምልክት የለም። ያው እንደምታዩት እስቲ ቆይ ካርታውን ላሳያችሁ። ጨለማ ዳመና ነው። ትምህርቱም ይሄ ነው በጨለማና በዳመና። ያው እንደምታዩት እዚህ ጋር ሪል ካርታው ላይ ስታዩት ወደ ሲያትል እየደረስን ነው። ቪኦአር ማለት ነው። እየቀነሰ ነው ቁጥሩ የሚያሳየው። እኛም ደግሞ በዛው ዲሰንት እያደረግን ነው እየወረድን ነው። የሱን መተወርዱበት ቻርት አለ። በዚህ መሰረት ነው። ምክንያቱም በጣም ብትወርዱ ተራራ ሊገጫችሁ ይችላል። እነዚህ ጥቁር የሆኑት ቦታዎች ተራራማ ቦታዎች ናቸው። እነሱ ተለክተው አውራ ጎዳና ነው የተሰራላችሁ ማለት ነው። ከዛ ከተባላችሁት በላይ ነው እንጂ የምትሆኑት በታች ከሆናችሁ ተጋይታችሁ ለህይወታችሁ አደጋ ይሆናል። አሁን እዚህ ጋር ለመድረስ ነው እንግዲህ የት ነው ይሄድ እንዳለ ነው ወደ ኤንዲቢ ማለት እዚህ ጋር ነው ያላችሁ። እዚህ ጋር ይሄ ምልክት ማለት ነው። ይሄ እሱ ድረስ ይሄድን ነው። አስተማሪዋም እስካሁን ምንም አላለችም። መስኮት ስናይ ምንም መስኮት ተሸፍኗል እንዳላይ ነው። ደመና ነው ምንም የሚታይ ነገር የለም። ስፒዱ ትንሽ ቀንሳ ወዳል ስጠው። ሁለት ሺህ ለቅቄ ሺህ በቃ አሁን እዚህ ጋር ከዚህ በታች ለጊዜው መውረድ ስለማይቻል እንትን ላድርገው ቀና ላድርገው። ምክንያቱም ቀና ሳረገው ነዳጅ መስጠት አለብኝ። ስፒድ ይወርዳል። ከ6 በታች ለመውረድ እዚህ መድረስ አለብኝ። ኤንዲቢው ጋር 6 ድረስ ነው የምወርደው። ኤንዲቢው 4.3 ነው በሚል ወሰደውና ከሱ በታች አሁን ወርዳለሁ እስከ ኤርፖርት ኤሌቬሽኑ 338 ነው። ግን ሚስድ አፕሮች ስለሆነ ኤርፖርቱን አናገኘውም። ትንሽ ሚስድ አፕሮች ነው ለምን ሰራ ያለው። እስቲ ልስማት። እኔም ወረድ ጀምራለሁ። ግን አሁን ትንሽ ቆይቼ አሁንም ከ6 በዛውም ላይ ብቆይ ምንም ችግር የለም። ነዳጅ ፉል አደረኩበት። ስፒድ ወርዶብኛል። ከዛም ምንስ አሁን ወረድ ይችላል። 4.5 እንጠብቅና 4 ሲለኝ መውረድ ጀምራለሁ። ወጣን እስከመጨረሻ በቃው መውረድ ይችላል። ይሰላልች እሷ ጻፈች አይታችሁታል። 6 ወረዳ ተባልኩ። ስፒድ እንዳይጨምር ራዲዮ ይቀንሳል እና መውረድ ስለሚጀምር ነው።
በጣም ነዳጅ ቀንስኩት እሺ descend to speed okay speed 100 ተባልኩኝ እሺ ስድስት ማለፌ መረጥ ቀጥያለሁ ትንሽ ለጊዜው አንገቱን ቀና አደረኩት ዲሰምፕሬቱን ማስተካከልኩት ኦኬ ወርጃለሁ ስድስት ከዛም በታች ቀጥላለሁ አሁን ከውጭ እንመልከታያችሁ ኤርፖርት የለም ሚስት አፕሮች ስለኛለች በትክክል ተሰራ አያችሁ ኤርፖርት አላገኘንም ማለት ነው እንደዛ ነው ተስተካከለ እስከ 840 ድረስ መውረድ ይችላል ከዛ በታች ግን አይፈቀድም ከተማው እንግዲህ ጥሩ ይሄድና ነው ከሺ 6 ወርጄ በቃኛል በቃኝ ራዲስታሩ አሁን ጋይስ እዚህ ጋር ለምሳሌ ምንድነው ፈተናው ስናይ እዚህ ጋር ሴግመንት አንድን ጨርሰናል አሁን ፋክት ይሄን ሰርተናል አሁን ፔጅ 2 ላይ አያችሁ እዚህ ጋር እንትን ስላለ ነው ምንድነው አሁን ኤንዲቢን አልፈን ወደ ሲያትል ቪአር ክሮስ ያረግን ስለሆነ ልናልፈው ስለሆነ እዚህ ጋር do not fly below 840 feet on approach ይላል ከዛ አሁን ቀና አድርጓል ይወጣ ነው ግን ይሻላል ቢወጣ ይሻላል ከሚወርድ ያው ቀንሶ ስፒድ እንዳይጨምርብኝ ነው ካለ በነጭ ጻፍ አሪፍ ነው ማለት ነው ጀምራና አሁን ከውጭ ስናየው ለምታዩት የሚታይ ነገር ነው Go around. Yes. Execute the published missed approach. Go around ተባልኩኝ ፉል ነዳጅ 2100 በgo around ሰማችኋት go around ማለት go around በ339 ትንሽ ዲግሪ 339 አድርጌ climb to 2100 መውጣት ነው ክሮስ ፓርክ ኢንተርሴክሽን በስዕሉ ላይ በዚህ ስዕል መሰረት ደግሞ በቻርቱ መሰረት 339 እዚህ ደርሻለሁ አሁን በቃ ሲያትል ቪአር ላይ ነኝ ያለሁት 339ን ይዘን 2100 መውጣት ነው ፓርክ የሚባል እዚህ ጋር አለ እቺ ኢንተርሴክሽን ማለፍ ነው እዛ ጋር ነው ሆልድ ምን ሰራው አናረኩት አንገቱን ነዳጁ ፉል ሰጣውት በ5 ዲግሪ go around ያረኩ ነው ጥሩ ሄደናል ግን ተጠበቅኩት በላይ ነው የሄድነው አስተማሪው ካንት ትንሽ ልምምድ አድርጌ ነበር increase vertical speed አለችው ወደ ላይ ይወጣ እንደምታዩትም ይሄ ቪአር ናቪጌሽን መሳሪያው እዚህ ጋር እንዳለፍነው የሚያሳይ ቀስቷ ተገልብጣለች ከታች ይታያችሁ ከሆነ አላቅም እዚህ ጋር ቀስቷ አለፍነው ማለት ነው ስናልፈው ወደዛ ስንሄድ ቀስቷ ወደፊት ነው የምትሆነው እዚህ ጋር ነጭ ቀስ ላታይ ትችላለች ማጉላት አልቻልኩም ቆይ ለጊዜው እስቲ እቺ ይታያችኋል ይታያል አጉላላችሁ እንደዚህ እቺ ዛው አሁን ይታያል እዚህ ጋር ቀስቷ ተገልብጣለች ነጭዋ ማለት ነው ይሄ እንደዚህ መደስ ላርጋ እሺ እንቀጥል መጥላን እንሰማለን እሺ go around
እንትን ላይ መድረሳችን በመናቃለን ካላችሁ ደግሞ እዚህ ፓርክ የተባለው አሁን የምንሄድበት ኢንተርሴክሽን ለመድረስ 5.8 መቁጠር አለበት እንትኑ ከቪዋሩ አልፋችሁ ስትሄዱትም ይቆጥራል እሱን ጠብቃለሁ 1200 ድረስ ወጣለሁ በጣም ሰው ወሬ ይቆ ፈተና በወሰረ ተቋርጣለች ሲሪየስ ነች በጣም አስተማሪዋ ቀላል ታውቁ እሺ ፕራክቲካል ቀላ ያረኩት ነው 500 ምናምን አርግ ያለች ነው በጽሁፍም ይመጣል ኢንስትራክሽን ሱን ያየው increase vertical speed የተባልኩ ነው እናተው ነው በማልጨምሩ ይሄንም እየቆጠረ ነው 5.8 ስፒድ የጠበቅኩ ነው እሷንም ኢንስትራክሽን በዛው እዚህ ጋር ስፒዱ 100 እንዲሆን እዚህ ጋር አሰንድ ያደረገ መሆኑ ያየን ነው ሁሉ ነገር ስታውንስ ደህና ነው go around and execute the missed approach በነጭ በራልኝ ከላይ የተጻፈው ላሳያችሁ በነጭ ሲጻፍ ኦኬ ነው ማለት ነው ያን 2000 ደርሻለሁ ስፒዱን ኖቱም አሪፍ ነው ሆኖ 2100 ላይ ይዘዋል አሁን ነዳጅ ቀንሳል እዛ ጋር መያዝ አለብኝ 2100 ብዙ ማለፍ ደግሞ የለበትም እሱም ሌላ ችግር ነው እዚህ ጋር ያየውስ እየጠበቅኩ ነው ስፒዱን መቀነስ የለበትም በጣም ጨመርኩበት ነው እንደውም በጣም ነው የምትገፉት እቺ ጥቁሯ ነገር 2000 ላይ ነው ግን እንዳይወርድ እንዳይወጣም እንዳይወርድ በቃ ስቴብላይዝ ምንድነው ነዳጅ ሲቀንስ ታይታላችሁ ጨመርኩበት 100 መቀነስም የለበትም መከራ ነው ያው ላስ የሚገርም ነው ሬል ላይ እንደዚህ ከሆነ ተበክቷል I'm sorry you're going to have to take that check right again check the flight analysis to see where you need improvement you did not stay within 10 knots of your assigned speed you did not stay within 10 degrees of your assigned heading you did not maintain 5,000 feet to facts you did not intercept and hold the 338 course inbound You crossed Milt below 3,000 feet. You crossed the outer marker below 1,600 feet. You descended below the MDA of 840 feet. You crossed the Seattle VOR below 840 feet. You did not climb on the missed approach. You did not level off at 2,100 feet. You did not maintain the 339 degree course. ስተትሙል ሰማላችሁ ይሄ ሁሉ ነው እንግዲህ አንዳንዱን ልክ አይደለችም ምክንያቱም አይቻለሁ ከ840 በታች ወርዳል አለችኝ ግን ሲስተም ስለሆነ ነው እንጂ እኔ እንዳውም 800 አይደለም 1000 አካባቢ ነው ያለፍኩት እሱን አልቀበልም ኢግኖ ሜንቴን 339 ኮርስ እሺ እሱ ላይ 339 ትንሽ ወደዚህ ማላዞርኳትም እዚህ 300 ምናምን ይሄም ልክ አይደለም እሺ ይቀበላለሁ ሌላው 1600ን ዝቅ ብላል ያለችውም አልቀበልም ምክንያቱም አይቻለሁ በጣም ከፍ ብዬ ነው ያለፍኩት ያው እንዲህ ነው እንግዲህ ፈተናው አሁን በቃ እዚህ ጋር በመጀመሪያው ቻርት ጨርሰን እዚህ ጋር ሆልድ አድርገን ይጠናቀቅና ወደዚህ ወደ ሁለተኛው የኤልኤስ አፕሮች ነበር የምንሄደው በቃ እንደገና መጀመር አለብን ማለት ነው ከረፍት በኋላ ሳያችኋለሁ ግን ደስ ይላል አይደል አጠቃላይ በኮምፒውተር ሲስተም እንደዚህ ሲሰሩ ግን እዚህ ጋር ታይት ነው በጣም ይከብዳል አሁን ለምሳሌ 1000 ቶል ይሄን አልጠበቅም አለች ለምሳሌ 100 ፊት ወደ ላይ እና ወርታች መጠበቅ በጣም ይከብዳል በዚህ በኪቦርድ እየሰራችሁ ማለት ነው ምናልባት ጆይስቲክ ቢሆንና አላቅም ለምሳሌ ሄዲንግ ስፒዱን 100 የተባለውን 110 እና 90 ነው እንጂ ማድረግ የምትችሉት 120 አሁን አይታችሁታል 120 ምናምን ይወርዳል ባንዴ ምክንያቱም ስፒዱን ከእንትኑ ጋር የተገናኘ ነው ሃይቱን ስትጠብቁ ወይ ነዳጅ ከፍ እንዲል ስትሰጡት ስፒዱ ከፍ ይልባችኋል እዚህ ጋር የቀረበው ቶለራንስ ደግሞ በጣም ከመጠን በላይ ነው ከባድ ያደርገዋል ማለት ነው እስከነጨራሹ ዲግሪ ለምሳሌ 339 አልጠበቅም ያለችኝ ኮርሱ ማለት ነው +2 and -2 ብቻ ነው የሚፈቀደው እንዴት ነው እንደሱ የሚቻለው እዚህ ጋር በኪቦርድ እየሰራችሁ ምናልባት እነሱ በጆይስቲክ ምናምን በሚመች ነገር
ይሰራል ብለው ገምተው ከሆነ አላቅም ግን ያው ሞክረናል ግን ደስ ይላል አይደል ግማሹን ጨርሰናል እኮ ፈተናው እንደግመዋለን ሌላ ጊዜ ካልሆነም ደግሞ ወደ ቀጣዩ ትምህርት ነው የምንሄደው በሌላ ጊዜ መተን እንደግመው እንችላለን ምክንያቱም ትራንስፖርት ፓይለት እና ቀጣይ ያለው ደግሞ ቀለል ይላል እንደዚህ አይከብድም ቶለራንስ ስለሚሆን ከበድ ያለ ነው ይሄኛው ያው እንደምታዩት ነው ሪል ወርልድ ላይ እንደዚህ ሆነ አይሆን አላውቅም ግን ስራውን ግን እየሰራን ነው ዋናው ነገር ማድረግ ያለብን ያደረግን ነው ቻርቱን ማንበብ ችለናል የመሳሰለው ሰክሰስ ነው ማለት ነው መልካም ጊዜ ደህና ዋሉ አብራችሁ የቆያችሁ በሙሉ እንደተደሰታችሁ የሆነ ነገር እንዳገኛችሁ በተለይ ሃይ ሌቭል ትምህርት ነው ምክንያቱም ኢንስትሩመንት ፓይለት ሰርቲፋይድ የሚያደርግ ትምህርት ነው ያ በሪል ወርልድ እንደዚህ ሆኖ በጣም ተጨናንቀው በደንብ እንትን ብለው ነውና በጨለማ በዳመና ሰርቲፋይድ የሆኑና ያልሆኑ ፓይለቶችም አሉ ግን ይሄ ነው በአጠቃላይ ኖሌጁ ይሄ ነው ዋናው ኖሌጁ ላይ ነው እናተኩሮ እዚህ ጋር ስለተፈተንን ወይም ስላለፈን ፓይለት አንሆንም ይሄ ትምህርት የመማሪያ ሲስተም ነው መልካም ቀን ግን ያው ዕውቀቱን ማወቅ ነው አላማችን ደህና ዋሉ